ሰላም ሰላም ፋሚሊያንስ እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ከናንተ ናፍቆትና ሐሳብ በስተቀር ውጪ ያው አውቃለሁ ትንሽ እንደጠፋው ለሱም ይቅርታ እየጠየቅኩኝ ቪዲዮዬን ጀምራለሁ ማለት ነው። እንደተለመደው ግን ከዛ በፊት ላይክ፣ ሰብስክራይብ፣ ሼር በማድረግ መተባበራችሁ እንዳትረሱ ስል በድጋሚ አሳስባለሁ ማለት ነው። ዛሬ ደግሞ የሚገርም የማታስቡት ቪዲዮ ይዤላችሁ ነው የመጣሁት። ቪዲዮውን ትከታተሉታላችሁ ማለት ነው። መልካም ጊዜ ማለት ነው። የዛሬው ግን ይለያል ነው የምላችሁ። በዛሬው በጣም ይለያል ነው የምላችሁ ማለት ነው። እሺ ወደ ቪዲዮ እንሂድ። ከአትክልትና ከስጋ ምን ጥያቄ ያለው? ስጋ ነው። አንድ ሲደመር አንድ ሁለት። እድሜሽ ስንት ነው? እድሜ አይጠየቁም። የወር ገቢሽ ስንት ነው? 1 ሚሊዮን። ጥሬ ስጋ በየስንት ጊዜ ትበያለሽ? በሳምንት 4 ቀን። የቤት ኪራይሽ ስንት ነው? 180 ሺህ። አንድ ሳምንት ያለ ሻወር ብትቆይ ይሻልሻል? አንድ ሳምንት ስጋ ሳትበይ ብትቆይ? ያለ ስጋ። ኢንስታግራም ወይስ ቲክቶክ? ኢንስታግራም። አንድ ወንድ አንቺ እንዴት ለማድረግ በወር ምን ያህል ሜክ ማድረግ አለበት? ቢያንስ 50 ሚሊዮን። ምን አይነት መኪና ነው የምትነጂው? ፎርድ F150። 50 ሚሊዮን ብር ከሌለ እቺ ልጅ አታገኛትም ማለት ነው። 50 ሚሊዮን ብር ያንቺ ደግሞ ስንት ነው? 1 ሚሊዮን። እሱ የሷን ስንት እጥፍ ማግኘት አለበት ማለት ነው። አረ ወገን ተበልተናል። ቁማር ነው የተበላ ነው ጋይስ። 50 ሚሊዮን ብር ያስፈልጋል። ማነሽ? እኔ የምለው ማነሽ? ምንድነሽ? ከየት ነው የመጣሽው? የትውልድ ቦታሽ የት ነው? ቤተሰቦችሽ ምንድነው የሚሰሩት? 50 ሚሊዮን። እኔ ከምንም በላይ የገረመኝ የቤት ኪራይ 180 ሺህ ብር ነው የምከፍለው። 180 ሺህ ብር የቤት ኪራይ አለ ኢትዮጵያ ላይ አለ። ኧረ በጣም ወገን ጊዜው በቃ በጣም ርቆናል ማለት ነው እኮ። የት ነው ቆይ? የትኛው ኢትዮጵያ ላይ ነው እኛ ያለ ነው? ቆይ እኔ ግራ ገብቶኛል። እኔ ምንም ልል አልችልም፣ ግን የትኛው ኢትዮጵያ ላይ ነው እየኖርን ያለ ነው? ኢትዮጵያ የቷ ነች? ምን አይነቷ ኢትዮጵያ ላይ ነው እኛ ያለ ነው? እኛ 5000 ብር የቤት ኪራይ ገባ ብለን እያልን ነው። ስንት ነው የቤት ኪራይ የምትከፊው? ወዴት እንደሚኬድ አላውቅም። ብቻ ግን በጣም ሴቱ የሌለ ነው ማለት ነው። የሌለ በቃ ደሃ ማግባት አይችልም። ደሃን ተይው ሀብታም ማግባት አይችልም ማለት ነው። 50 ሚሊዮን ብር የወር ገቢ ያለው እንዴ! እኔ ማን ነው እስቲ ቆይ በዚህ ሰዓት 50 ሚሊዮን የኢትዮጵያ ብር ገቢ ያለው ምን አይነት ሰው ነው? ኢትዮጵያ ውስጥ ነው የፈለግሽው ባል ወይስ ከሀገር ውጪ መሆን አለበት? መቼስ ኢትዮጵያ ውስጥ 50 ሚሊዮን ብር ከየትም ሊመጣ አይችልም። የአንድ ክልል ሙሉ ባጀት 50 ሚሊዮን ብር ስትይ ትንሽ አታፍሪም? ምንም እያፈርሽ አይደለም እኮ 50 ሚሊዮን ብር ነው ያልሽው ታውቆሻል። እሺ ስጋ በሳምንት ስንት ቀን ትበያለሽ? 4 ቀን። እኛ እኮ በአመት 4 ነው የምንበላው። በአመት 4 ገና፣ ፋሲካ፣ አዲስ አመት፣ ኩታታሽ። አረ በጣም ተለያይተናል። አረ በጣም ተራረቀናል ወገን። አረ እንሰብሰብ። አረ አንድ እንሁን። በጣም እኮ ነው ተራራቅ ነው። ወዴት እየሄድን ነው? ቆይ እኔ ወዴት እየሄድን ራሱ እንደሆነ ግራ እየገባኝ ነው። እሺ 1 ሚሊዮን ብር የወር ገቢሽ ያንቺ ማነሽ? ቆይ ማነሽ? ምንድነሽ? ቆይ አንቺ አሁን ማነሽ? በመጀመሪያ ደረጃ ማነሽ? የት ነው የምትሰሪው እንዴ? አረ ወገን እየተዛዘን እንደዚህ አይነት ቪዲዮ ስትለቁ ለሰው ሞራል እየተጨነቅን ቢሆን ጥሩ ነው። በቃ እዚህ ጋር ኢትዮጵያ ሕዝብ 200 ብር በቀን ማይሞላ የሚያገኝ ሰው አለ። በቃ በወር ሲደመር ትልቅ ደሞዝኛ የምንለው 10 14 ምናምን እንደው ይሄድ 30 40 በቃ 1 ሚሊዮን የወር ገቢ። ምን አይነት ንግድ ነው የምንነግጂው? ምንድነው የምትሰሪው? የት ነሽ? እኔ ምንም አልልም። ብቻ እንደዚህ አይነት ቪዲዮዎች በጣም እያስገርሙኝ ነው ያሉት። ለማንኛውም በጣም የሚገርም ጊዜ ላይ ነው የደረስነው ለማለት ፈልጋለሁ። እሺ ቤተሰቢያንስ እንግዲህ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሳልላችሁ በፊት ቪዲዮን ጨርሳችሁት በቅድሚያ ቪዲዮን ጨርሳችሁልኝ ላይክ ሰብስክራይብ አድርጉኝ። ምንድነው ከእናንተ የሚጎል ነገር የለም እንዴ? እንደዚህ አይነት ወሬ ካመጣውላችሁ መቼ አነሳችሁ እናንተ እንዴ? በቃ እኔንም ፈታ በል እናንተም ፈታ በሉ። እኔ እንግዲህ የገረመኝን ቪዲዮዎች አመጣላችኋለሁ ማለት ነው። ቶሎ እየመጣው አይደለም፣ እሱን አውቃለሁ። ለሱ በጣም ይቅርታ ጠይቃለሁ። ያው የነገሮች አለመመቻቸት ምናምን ነው፣ ግን ያው ወጥሬ ለመስራት እሞክራለሁ ማለት ነው። ራሱ ትንሽ ጨለምለም ብሏል። ቪዲዮ ብዙ ጥራት ላይ ኖር ይችላል። ለሱም ይቅርታ ጠይቃለሁ። እንግዲህ አልትራስ እስከንገዛ ድረስ ወይ አይፎን 7 እስከንገዛ ድረስ
እንደዛ ነው የምናደርገው ማለት ነው። እንደዚሁ ነው የምንቀጥለው ማለት ነው። በቃ እንግዲህ እስክንገናኝ ድረስ መልካም ጊዜ ብላችሁ ደስ ይለኛል። እወዳችኋለሁ። በጣም ነው ማከብራችሁ። ቪዲዮን ጨርሳችሁልኝ ስለምታዩልኝ በጣም አመሰግናለሁ። ሰብስክራይብ ላደረጋችሁኝ፣ ሼር ለምታደርጉኝ ሰዎች በሙሉ ምስጋናዬ በጣም የላቀ ነው። የራቀ ነው። በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ